ዋትስአፕ ፋሚሊ እንዴት ናችሁ? ሁሉ ሰላም ነው ወይ? አለን ክብሩ ይስፋ ለእናትና ልጅ። ጠፍቻለሁ። ይሄን ሰሞን የጠፋሁበትን ምክንያት ነግራችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? አለን ይሄን ሰሞን የጠፋሁበት ምክንያት ትንሽ ነገሮች አልስተካከል ብሎኝ ትንሽ ቢዚ ሆኜ ነው። እንዴት ነው ሳምንቱ? እንዴት አለፈ? ቤተሰብ አለን ነው። እኔ የምላችሁ በቃ ሰው አትፈልጉም። አይ ሰው ጠፋ እንዴት ነው ምናምን ብላችሁ አትፈልጉም። በይዘው በዛኛው በትልቁ ማን ነው በ2000 ምናምን ያለው በዛ በኤቢሼቱ ማለት ነው። በዛ ትንሽ የሆነ ስራዎችን እየሰራን ነበረ። ስራዎቹን በቅርብ እንግዲህ ለማስተካከል እንሞክራለን። ያስተካከልን ነው። ብቻ ግን የጠፋበት ምክንያት እሱ ላይ ትንሽ ትኩረት አድርጌ ነው። ትንሽ ትረዳላችሁ። ትንሽ ቪዲዮ ሲሰሩ ትንሽ አዛ ናቸው። የሆነ ፕሮጀክቶች ረጅም ፕሮጀክት ሲሰሩ ጊዜ ይወስዳሉ፣ ያመራምራሉ፣ አያስተኙም ምናምን ነገርና በዛ ምክንያት ጠፋ። ቤተሰብ እንዴት ናችሁ? አሸወና አለን። እንግዲህ ስለ ስራ ካነሳን አይቀርና ከዚህ በፊት እንደነገርኳችሁ ስራዎችን በት ብለናል ፊዚካሊ። አሁን ደግሞ ሶሻል ሚዲያ ላይ እንግዲህ የተወሰኑ ስራዎችን ልንሰራ ፕሮጀክት ይዘናል። ያው ፕሮጀክቱን ይሻል አስተካከል ብሎ ነው። ሰይጣን ኃይለኛ ነው ባይዘው። ሰይጣን ፈተና ነው ባይዘው። እና ያ ነገር ትንሽ ቢዚ አድርጎኝ ነው። እንዴት ናችሁ ግን እናንተ ጋር ምን አዲስ ነገር አለ? ይሄን ሳምንት አትወያዩ፣ ችግራችሁ ምን እንደሆነ አላውቅም። እኔ ቀን በቀን እመጣለሁ ብዬ ጀምርና ችግሩ ምንድነው? እናንተ ጋር ስደርስ አስተያየት የለም፣ ማበረታታት የለም። ሰው አበረታቱ፣ እንወያይ፣ ችግሮቻችን ይቀረፉ ይሆናል፣ በውይይት ይቀረፉ ይሆናል፣ በንግግር ይቀረፉ ይሆናልና ያ ነገር ገጠመኝ ነው። ትንሽ እንደነገርኳችሁ ትንሽ ስራ ቢዚ ሆኜ ነው ይሄን ሳምንት የጠፋሁት። በጣም ሶሪ፣ በጣም ይቅርታ። የሆነ ቀን አልፎ እነዚህ ችግሮች ሁሉ አልፎ በነፃነት የምናወራበት ያሳለፍነው ጊዜ የምናወራበት ጊዜ ይመጣልና እንደዚህ በነፃነት ለማውራት ምሽቶችን መጠበቅ አለብኝ። እኔ ባይዘው ቀን ትልቁ ችግሬ ሰው ሳይኝ አልወድም። እንደነገርኳችሁ ከዚህ በፊት ሰው ሳይኝ አልወድም፣ ሰው ሲሰማኝ አልወድም፣ አልችልም። አንደኛ ቀርበተበታለሁ፣ ኮልታፋ ነኝ፣ እናቴ ኮልታፍዬ ነኝና አንዳንዴ ኮንፊደንስ አይኖረኝ። ጥፋት እኮ ነው፣ ምንም እኮ ጎሎኝ ምናምን ነገር አይደለምና ትንሽ ለዛ ጠፍቼ ነው። በቅርብ በዛኛው የሆነ ፕሮጀክቶች ከተሳኩ እግዚአብሔር ይመስገን እየለፋን ነው። ፕሮጀክቶች ከተሳኩ ነገሮችን እስኪስተካከል ድረስ ከተስተካከሉልኝ ይስተካከላሉ። ከተስተካከሉኝ ነገሮችን ይዘን እንመጣለን። የሆነው ነገር ብለን እንመጣለን። ለዛ ነው የጠፋሁት። ነገሮች እስኪስተካከሉ በትዕግስት ጠብቁኝ። ይሄን አካውንት ሰብስክራይብ አድርጉ ፕሊዝ። እወዳችኋለሁ። ታውቃላችሁ አይደለ? በጣም ነው የምወዳችሁ። በጣም ነው የምትመቹኝ እናቴ። እስኪ ምሽታችንን እስኪ አንዳንድ ነገር እያወራን እናሳልፍ። እንደነገርኳችሁ ሰይጣን ዱርዬ ነው። ሰይጣን ኃይለኛ ነው። ብዙ ነገር ተበላሽቶብኝ ያውቃል። ስቲል ያልተስተካከሉ ብዙ ነገሮች አሉ። ተስፋ ቆርጬ አላውቅም። ተስፋም የሚያስቆርጥ አምላክ የለኝም። ነገሮች ይስተካከላሉ። ነገሮች ፈተና ሲበረታ ባይዘው ወርቅ ነው የሚያደርገው። ፈተና የምር ፈተና በጣም ነው ወርቅ የሚያደርገው። እንደነገርኳችሁ ከዚህ በፊት ብዙ ብዙ እውቀት ባልነበረኝና ነገሮች ባልተስተካከሉ ሲል ለምሳሌ አሁን ሳንቲም ኖሯችሁ ነገሮችን ማኔጅ ማድረግ ካልቻላችሁ ከባድ ነው። ለምሳሌ አሁን በፊት እኔ ሳንቲም ይዛለሁ፣ ግን ነገሮችን ማኔጅ ማድረግ አልችልም። የመጣው ሁሉ ይጠቀማል፣ የመጣው ሁሉ ባልቶ ጠጥቶ ይሄዳል። እንቅፋት ስመታ ግን ማንም የለም። ያ ነገሮችን አሁን ላይ ቢሆን በፊት ስታበሉ ስጠጣ የነበረ ሰው አሁን ፊቱ ያጠቁርብሃል። 100% ሹር። በፊት አንተ ስታበሉ ስጠጣው ኬታ መጣ ያላለ ሰው የሆነ እንቅፋት ስመታ ፊቱ ይቀየርብሃል፣ ሀሳቡ ይቀየርብሃል፣
ላይ ቁማር ይሰራል፣ ላይ ካልኩሌሽን ይሰራል። ላይፍ ያን ነገር አስተምሮኛል፣ እያየሁት ነው ብዙ ነገር ማለት ነው። እና ፕሊስ እንደኔ አይነት እንዳትሆኑ። የሆነ ነገር ስትይዙ ባትይዙ ነገሮችን አስቀድማችሁ የመረዳት ቻሌንጆችን አስቀድማችሁ ካልኩሌት ማድረግ አቅም ይኖራችሁ። ብዙ ሰው ከጎናችሁ ይመጣል ለጥቅም ነው። ብዙ ሰው ከጎናችሁ ይመጣል ለተጠቀመባችሁ ነው እንጂ ወዷችሁ አይደለም። በምድር ላይ የሚወድ አንድ አምላክ ብቻ ነው። 100% ሹር አስረግጬም ነገር ነኝ። በምድር ላይ የሚወድ ፈተናዎችን የሚያሳልፈ እሳት ውስጥ ብትወርቅ የሚያነሳ አንድ ፈጣሪ ብቻ ነው። ሰው ያነሳህ ሰው አንስቶ ስለማያውቅ ማለት ነው። እንደዚህ አይነት ፈተናዎች እንደዚህ አይነት እይታዎች ይኑራችሁ። እኔ ካሳለፍኩት ቻሌንጅ ነው ነገራችሁ። እኔ ካሳለፍኩት ነገሮች ነው ነገራችሁ። እንደነገርኳችሁ ነው እንግዲህ የሆነ ጊዜ ላይ ታሞ መተኛት ልኖር ይችላል። እድሜ ልክ መስራት የማትችሉበት ደረጃ ነው። ሰው ናችሁ፣ የሚያጋጥማችሁን ነገር አይታወቅም። ሰውንን የሚያጋጥምን ነገር አይታወቅም። እና እድሜ ልክ መስራት ባንችልና ታመን ብንተኛ የራሳችን ሰው ማን ነው? እስኪ ይህን ነገር አስተውሉ። ሰውንን ተሰባሪ ነው። ዛሬ ጉልበታችን ባለ በጉብዝና ጊዜ እግዚአብሔርን ያመስግንላል እና ዛሬ መስራት ስለምትችል፣ ዛሬ መራመድ ስለምትችል፣ ዛሬ መናገር ስለምትችል፣ ዛሬ መስራት ስለምትችል ከሰዎች ጋር ተጋብተህ ልትኖር ትችላለህ። ከሰዎች ጋር ልትኖር ትችላለህ። እድሜ ልክ ማስራት ባትችል ማን ነው የሚያነሳ? ማን ነው እንደዚህ የሚወድህ? ማን ነው ቀን በቀን ካንተ ጋር የሚሆን? ማን ነው እድሜ ልክ ካንተ ጋር የሚሆን? ይሄ ነገር በጣም ልታስብበት የሚገባ ጉዳይ ነው። ባይዘዊ እንደ ቀልድ ልታይ የማይገባ ጉዳይ ነው። ባይዘዊ እና ላይፍ ባለጌ ነች። በእውነት ህይወት በጣም ባለጌ ናት። በጣም አስቀያሚ ነች። 2-3 መልክ ሊኖራት ይችላል። 2-3 መልኳን ተራርተህ ካልኖርክ ወይ ካልኖርሽ ይከብደናል። የምነግራችሁ ጊዜ ይክዳል። ጊዜ ነገሮችን ያስተካክላል። ጊዜ ነገሮችን ያዘባርቃል። ኢን ማይክሮ ሰከንድ ማለት ነው። ኢን ማይክሮ ሰከንድ ላይ የነበርክ ሰውዬ ታች ትወርዳለህ፣ ታች የነበርክ ሰውዬ ላይ ትወጣለህ። እንደዛ ነገሮች ማስተዋል ያሉብን ነገሮች ናቸው። መረዳት ያሉብን ነገሮች ናቸው። እና ይሄን ሳምንት የጠፋሁት እንደነገርኳችሁ ለስራ ነው። አንዳንድ ነገሮች የሞካከርኩ ነው። ጸልዩልኝ። ይሄን ቪዲዮ ደርሳችሁ አጠቃላይ ሰብስክራይብ አድርጉ፣ አበረታቱ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ነገሮችን በቻሌንጆች የተፈተንን ያስተካከልን የተበላሹትን ያስተካከልን እንሄዳለን። በይዘው ይሄን ቪዲዮ የምታዩ የቅርብ ወዳጆች ወይም ደግሞ በአካል የምታውቁት ሰዎች አንደኛ ኤባ ወርቅ ነው። ኤባ ወርቅ ነው። ለምን ወርቅ እንዳልኳችሁ ታውቃላችሁ? ኤባ ወርቅ ነው ብዬ የምናግራችሁ ራሴ ወርቅ ነኝ ብዬ የምገልጸው ለምን ታውቃላችሁ? ብዙ ሰው አይቻለሁ። ከብዙ ሰው ደግሞ ብዙ ሰው አስቀያሚ ነው። ኤባ ግን ለወደደው ሰው ይሞታል። ለሚያውቀው ሰው መስዋዕትነት ይከፍላል። ለሚያውቀው አንድ ቀን አብሮት ለበላ ሰው የእድሜ ልክ ጓደኛ የእድሜ ልክ አብሮት የሚቀበል ይመስላል። ልክ አይደለም፣ ውሸት ነው። 100% ብዙ ሰው በሚያቀኝ ስነግራችሁ ብዙ ሰው በሚያቀኝ በፊት በምታውቁኝ ስነግራችሁ ማንም ሰው ተቀይሞኝ አያውቅም። ማንም ሰው ጉድቻ አላውቅም። ወደፊትም ልጉድ አይችልም። ነገር ግን አንዳንድ ጊዜ ላይ አላስፈላጊ ነገሮች ሊከሰቱ ይችላሉ። እና ነገሮችን እስካስተካክል ብትጠብቁኝ ለጥቅም የቀረባችሁ ሰዎችን ከዚህ በኋላ ደግሞ ምንም ከጥቅም ስለማታገኙ በጊዜ ብትርቁኝ። ትንሽ ማስተላለፍ የሚፈልገው ነገር ማለት ነው። ኤባ ከዚህ በኋላ ለጥቅም ቀርበህ አትጎዳው ወይም ደግሞ እንደዚህ አትጠቀምበትም። ይጠቀምብሃል እንጂ ሰው በጊዜ ራቅ በል ብራዘር። ኦኬ፣ በጊዜ ተንቀሳቀሽ። ከዚህ በኋላ ነቅቻለሁ። ልክ ባይሆንም ከዚህ በኋላ እጠቀምባችኋለሁ።
ከመጣችሁ ማለት ነው። ካልመጣችሁ ያ አትምቱ። ምክንያቱም ሰዎችን አይቻለሁ እኔ በደንብ አድርጌ ሰዎችን አይቻለሁ፣ አስተውያለሁ። ጥቅመኞች ናቸው ከአንዳንድ ማለት ነው። ሰው ጥቅመኛ ነው። ሰው ከዚህ በኋላ ከመጣችሁ አምሹ ተጠቀምባችኋለሁ። ሰው ከዚህ በኋላ እንደዚህ የሚጎዳ የዋልብ የለም፣ በቀላሉ የሚሸነፍ ሰው የለም። እየተንቀሳቀሳችሁ ኑ፣ እየሄዳችሁ ማለት ነው። አስፋልቱ ምናምን ነገር ከጠበበች ንገሩኝ፣ እሺ እኔ እመራችኋለሁ ቤት በኩል እንደምትሄዱ። አንደኛ ገደል አለ የምትገቡበት፣ ሁለተኛ ሲኦል አለ የምትገቡበት፣ ሶስተኛ ምርጫ ደግሞ በራሳችሁ ፍቃድ የምትገቡበት ቤት አለ። እግዚአብሔር ምስክሬን ከዚህ በላይ በምጠቀምበት ሰው የለም። 100% ማንም ሰው ማለት ነው። ማንም ሰው አይጠቀምበት። ለምን ደግሞ የምትጠቀምበት? ማን ሆናችሁ ምን ሆናችሁ የምትጠቀሙብኝ? አንዳንዴ ዝም የሚል ሰው አራዳ ነው። እሺ የሚያወራ ሰው ነው ፋራ ስነግራችሁ ማለት ነው። እና ዝም የሚላችሁ ሰው እያወራችሁ ዝም ብላችሁ ሰው ተራርቷችሁ ነው፣ አውቃችሁ ነው፣ ማንነታችሁን አውቃችሁ ነው ዝም ብላችሁ ማለት ነው። እና ዝም ብላችሁ አታውሩ ፕሊስ። ዝም ብላችሁ አትቀደዱ። እኔ አሁን እንደዚህ አይቼ ስታወራ ማን እንደሆንክ አይቼ እለይሃለሁ፣ ግን ዝም እልሃለሁ። ዝም ስል ፋራ ነው ብለህ ካሰብክ ኧረ በኢየሱስ ስም ፋራ ቄራ ግባና ፈልግ። እኔ ቄራ ውስጥ ነበርኩኝ። የለም አታገኝም። እድሜ ምልክ ብለፋ ማለት ነው። አፌ ስለተያያዘ አይደለም። ኦኬ አንዳንዱ ስትኮላተፈ የክፍለ ሀገር ልጅ ወይ የክፍለ ሀገር ልጅ ዘንድሮ የዋ የለም። ማን ነው እንትን የለም፣ ጅል የለም፣ ብልጥ ነው። ሽጦ ይዳል ስለሚገጥሙኝ እኮ ነው። በቃ የሆነ አውርቷችሁ አሳምኗችሁ ምናምን ነገር የሆነ ሼም ይዟችሁ ዝም ስትሉ በቃ ፋራ ናችሁ እናንተ፣ አምኗችኋል። እኔ እንደዚህ አይቼ አውቃለሁ። ስታወራ ማን እንደሆንክ አውቃለሁ፣ ምን እንደምታስብ አውቃለሁ። ሳይኮ እና በይዘው ያወራ ሁሉ ፈጥኖ የሚያወራ ሰው ሁሉ ብልጥ አይደለም፣ ፋራ ነው ስነግራችሁ ማለት ነው። አንዳንድ ልካቸው ስነግራቸው እንደዚያ ምሽቶች እንጠብቃለሁ። እንደዚህ ምሽት የጠበቁ ልክ እነግራለሁ። ከዚህ በኋላ እየነገርኩ ነው። የምታወራ ከተማ ልጅ ሁላ ፋራ ነህ። አራዳ አይደለም። አራዳ ዝምተኛ ነው። አራዳ ሰው ይረዳልም። በችግር ጊዜ አብሮ ቆማል፣ በደስታም ጊዜ እንደዛ ማለት ነው። ፋራ ግን ልጠቀምብህ በጣም ትናንትና ከእንትን ወርዶ ከዮና አውቶቡስ ወርዶ አንተን ፋራ ላይ ሊያደርግ ሙክር ሰው አለ። ልጋጋ ዱቄት እከክ ማንንም አትጠቅምም። እኔ ማቆን ማይክሮ እችን ጥፍሬን ታክል አታውቅም አንተ። የሚያውቁት እኮ ያስታውቃሉ። በቃ ዝምተኛ ናቸው። አያወሩም። አላማቸውን ዝቅ ብሎ ያሳልፋሉ። ኦኬ አንደርስታንድ ሶ ያ ነው። እሺ ሶ የኔ ፋሚሊ የሆናችሁ የኔ ቤተሰብ የሆናችሁ ሰዎች ሰላም እደሩልኝ። የነገ ሰው ይበለን። ጥቅመኛና ምቀኛ ግን ይሄ ያጎረሳችሁን እጅ የምትነክሱ ሰዎች ግን ባታድሩም ችግር የለውም። እኔ ጉዳይ አስተኝም ባታድሩም። በእግዚአብሔር ስራ አልገባም፣ በእግዚአብሔር ስራ አልገባም፣ ግን ባታድሩም ኖርማል። ሶ የኔ ቤተሰቦች ደህና ደሩልኝ፣ ክበሩልኝ። ሰብስክራይብ አድርጉት ፔጄን። ብዙ ነገር የምንጫወትበት የምናለቅጥበት ቤት ነው። ከኔ ጋር ስለነበራችሁ በጣም አመሰግነው። ሰሞኑን እከሰታለሁ፣ እንደዚህ ቀን ፏፈሽ እያልን ማታ ላይ እከሰታለሁ። ጉድ ናይት፣ ሃቭ ናይስ ድሪም። እወዳችኋለሁ፣ ክበሩልኝ።
የነገ ሰው ይበለን። ባይ ባይ።